በል ዝም ብለህ አርፈህ ተረጋጋ። ቁጭ በል አርፈህ ቁጭ በል። እንደዚህ እንዳለ ቁጭ በል። ማን ነበረች? አዚዛ እሙዬ ወይም አዚዛ ወይ አሻጋደዊ ሀድር ሳርዬ፣ በነገራችን ላይ ይሄ ራሱ አወሱ ነው ቢባልም እኔ ይሄኛው እኔ የለጠፍኩት ሰውዬ መጥቶ ቪዲዮ በርቶ እኔ አይደለሁም ብሎ ካላወራ አላወርድም። ችግር የለም እንሄድበታለን። ቆይ ተረጋጊ። እንዴ ችግር የለም ይመጣል። አሁን እንትን ነው ጠዋት ላይ ይነሳል። አሁን ይደውለታል፣ ይገባል፣ በቪዲዮ ይገባላቸው። ምንም ችግር የለም። አብሽር አለን ወንድሜ፣ እኛ ችግር የለም። አንተኛም ይኸው ነጋ እኮ ችግር የለም። አሁን እንደውላለን። እንትን አገር ደውዬለት እኮ ስልኩን ዘጋብኝ። ማ አሁን የተባለው የዚህን ቁጥር ሰጥቶኝ አልነበረም ቢላል ስደውልለት አሁን እኔ የልጁን ቁጥር አልሰጠሁም። እኔ የእሱንም የልጁን አልሰጠኋችሁም ቢላል። አንተ ዝም ብለህ አሁን ሚውት አድርገህ ቁጭ በል አንተ። በቃ አሁን ለእኛ ሰጥተናል፣ አስረክበናል፣ እናመሰግናለን። አዚዛ አሻጋ ትደውላለች። ሌላም ሰዎች አሉ ይደውላሉ። ቀስ እያላችሁ ጋይስ፣ ችግር የለም ጋይስ፣ እያያችሁ እሺ። እናንተ ስክሪንሻት አድርጉ፣ እንትን አድርጉልን ካላስ በስ እሺ። አዚዛ አነሳችልሽ? አዚዛ ቆይ ማሪ አላነሳች። ቆይ እሺ፣ ባልየው ጋር ደውይ፣ ባልየው ጋር ደውይ። በትልቁ ሁን በትልቁ ይሁን ይደወል። አንድም ሰው የመጣ የለም እስካሁን እናውቀዋለን የሚል የቅድሙን ግን ተንጫጩ እኮ። ይሄ ነው። ይሄም ፎቶ ሰጥተውናል። ይህና ንገሪ ቶሎ በይ። ሌላ ቦታ ገብቷል። ችግር አቪዝ ላይፍ ላይ ገብቷል። ይግባ። ምን አገባን? አይመለከትም። አዎ ነው አለች። ይሄ ነው ሰውዬው፣ ይሄ ነው ትክክለኛ ሀሰን ከበደ፣ ይሄ ነው ሌላ ላይ ብለህ ካላስገባኝ ብላችሁ ነው። ኧረ ነይ፣ ኧረ ቆይ ነይ ግቢ ባት ነይ ትግባ። ካላስ ያለ ትግባ። ቆይ ጎን ለጎን ላርጋቸው ጋይስ። ቆይ በሁለት ላርጋቸው። ኮድ ነግሬያታለሁ፣ ትመጣለች አሁን። እሺ እችን አስገቢያት ስልሽ ታስገቢያታለሽ። ይሄ ነው አሉ ማሮች፣ ይሄ ነው አሉ። ያስታውቃል። ሲጀምር ገዳይ ነው የሚመስለው። እመቤቴን እውነቴን ነው፣ ገዳይ ነው የሚመስለው። ያንኛው ቅብርር ያለ ነው። ያንኛው ልጁ ሁሉ ሰጥተውናል። እናንተ ግን እመቤቴን በጣም ጎበዝ ናችሁ። አረጋሽ ትሙት ከእውነት ጎን እኮ የምቆሙ ግን በጣም ብዙ አላችሁ። እመቤቴን በጣም ጎበዝ ናችሁ። በስልኬ ያላካችሁልኝን ጠይቁኝ መረጃ። እንደው ምን አይነት ሰው ናችሁ ጎበዞች። ማርያምን ነው የምላችሁ፣ በጣም ጎበዝ ናችሁ እናንተ። በቃ ትችላላችሁ። ምንም የሚያመልጣችሁ ነገር የለም። ማርያምን በቃ መቆም ያለባችሁ በቃ ከተበዳይ ጎን ነው። አገሬ ቅብጥሪ፣ የአገሬ ልጅ፣ የወንዜ ልጅ፣ አገሬ ተጠርቶ ቀበሌ ተጠርቶ በአናትህ ተተከል። ያንተ ቀበሌ ምንድን ነው? ያንተ ሀገር ምንድን ነው? ሰው ከሌለ ሀገር የለም። መጀመሪያ ሰው ነው የሚቀድመው። ሰው ስትሆን ነው ሀገር የሚኖሩ። ሰው ሳትሆን ሰውን እንደዚህ እያደረግ እንደዚህ እያደረግ ሀገሬ ምናምን ትሶትላል። እንዲ ገበሬ በጣም ይህ በቃ እንትን ራሱ አመለካከታችሁ ራሱ ያልሰለጠናችሁ መሆኑን ነው የሚያሳየው። ምን አይነቶች ናችሁ እናንተ? በቃ በስመ አብ ምን አይነት በቃ ኋላ ቀር የሆነ አስተሳሰብ የያዛችሁ ኋላ ቀር፣ በቃ ኋላ ቀር። ሰው እንዴት ሰው ሙቶ ሰው ታግቶ ሰው ተደብድቦ ሰው እየጠፋ እንደዚህ እያለ እናንተ ስለ ሀገር ታወራላችሁ። ቢላል አንተ ራስን ወደዛ ዙር። አንተ አታሳይ። ምንም ችግር የለብኝም እኔ ማለት ነው። አብሽር ቢላል አንድ ጊዜ በዛ አጋጣሚ ሳሪ ቢላል የሆነ መውቀፍ ነበረው በቤተሰቡ ላይ እና በጣም ጀግና ወንድ ነው። ከአሁን በፊት እኔ አውቃለሁ የሆነ ኬስ ተፈጥሮበትና አይዞህ በርታ ከጎንህ ነን። እሺ እኔ አውቀዋለሁ፣ ወላሂ አውቀዋለሁ። እኔ እኮ ማለት ነገ ጧት አንድ ነገር ቢደርስብኝ ያሳለፍኩትን ለእኔ ምን ያህል ሀቀኝነት እንዲያሳያቸው ስለማቅ ነው ማለት ነው። ግን አውቁ ተባባሪ ወላሂ ልጆቹን በስልክ ነው የኛውን የማውቀው ማለት ነው። ሀገር በግንባር ነው የማውቃቸው። እኔ የመርሳ ልጅ እኮ ነኝ ወላሂ። ግን ሰው እዚህ ተባባሪ ምናምን ሁኜ ምናምን አይደለም። ለሀቅ እንደቆማችሁ ሁላ
ሁለቱንም እዚህ አንድ ባንድ ያውቃቸዋለሁ ማለት ነው። ያደረገን ይኸውልህ ቢላል እየሰማኝ ከሆነ እንድንጮህብህ ያደረገን ለ2 ለ4 ሰዓት ለ5 ሰዓት ቁጭ ብለን ስንጮህ ያልተንጫጫችሁ የሀገራችሁ ዜጋ ሲፖሰት እሪ ያላችሁ በጣም እሪ ማለት ያዙ ልገቡ አይደለም። እህት ልንገርሽ ምን አለ መሰለሽ፣ እኔ አሁን ምሳሌ አውቀዋለሁ ይሄኛውንም ያንኛውንም ካልሽ የማን ነው ቤተሰብ የተሰፈር ነው በእንደዚህ አይነት ነው የሚገኘው እንጂ ግዴታ ካላመጣክ ተብሎ አንድ ሰው እንደዛ ደግሞ አግባብም አይደለም። እኛንም እንደዛ ስትሉ እንግጠን ነው የምንወጣው። ቢላል ደጋግሜ እየነገርኩ ነው። በግዴታ የያዝናችሁ ማለት ነው የሀገራችሁ ልጅ ስለሆነ ወደዳችሁም ጠላችሁም ታመጡታላችሁ። እኔ ሀገሬ ልጅ አይደለም። እኔ የማውቃቸው ሁለቱንም ስለማውቃቸው ነው እንጂ እኔ ጊራና ልጅ አይደለሁም። ማወቅ ያለብሽ ማለት ነው። እናመሰግናለን ቢላል፣ በጣም ቴንኪው። በጣም እናመሰግናለን። እግዚአብሔር ይስጥልን። ተባረክ፣ ፈጣሪ ይስጥህ። እናመሰግናለን። በጣም ቴንኪው። በጣም ነው የምናመሰግነው። አሁን እኛ የምንፈልገው ምን እንደሆነ ታውቃለህ ቢላል? አሁን እኛ ይሄንን ሰው አውቃለሁ፣ ይሄ ሰው እናውቃለን የሚል እሱ በትልቁ ላሉ የእሱን እናቱን አባቱን ነግረውናል፣ አድራሻውን ነግረውናል። በቃ እሺ፣ አድራሻውን ነግረውናል። ቀጣይ ደግሞ ይሄንኛው ልጅ እስካልመጣ ድረስ ሁለቱም ነው እንትን የምንለው። ቢላል ከይቅርታ ጋር ፎቶ የተለጠፈው ማለት ነው ይልክልኛል። ይህኛው ፎቶ የተገኘው ግሩፕ ነበረ ማለት ነው፣ የሰርግ ግሩፕ። አሁን የተጋቡት ይች ነጁና ይህን አሁን ቅድም የተለጠፈው ልጅ የተጋቡት አሁን ቅርብ ሰዓት ነው ማለት ነው። 1 ወር አይሞላቸውም ገና ግሩፕ ተከፍቶ ነው የተጋቡትና በግሩፕ አጋጣሚ አድርጋቸው ሊሆን ይችላል በሀገር ሰውነት እንጂ ይሄኛው ላይ የሚኖረው ኃይል ነው ያን ሁሴን የሚባለው ማለት ነው። ቢላል ልጁ አሁን ይሄ የተለጠፈው ልጅ አለው እኮ ማንኛው ይሄ ነው እኔ የለጠፍኩት ልጅ ያገባው እኔ ማቃቸው ነው የመሳ ልጅ ነኝ እኔ ልጅ እንዳለው አላውቅም። ያገባው ግን ሁሉም ያውቃሉ። ባላገሯንም ጠይቋት የዘሜነት ማለት ነው። ኧረ ኮፒ ራሱን በካርቦን ኮፒ የተደረገች ልጅ አለችው። አይዋ ሊኖር ይችላል አይታወቅም ማለት ነው። በአካል ስለምል ግን ያገባው አሁን 1 ወር አይሆነውም። ኦኬ፣ ስለዚህ ልጁ አለች። እኛ ልጁን መኩሰት አንፈልግም፣ ግን አለች። ሰላት እየሰገደች ነው። ማርያምን ደስ የኔ ማር ስታምር ደግሞ ማርያምን አለችው። ይችት ልጅ አለችው። እዚህ ጋር የተላከልን ፎቶ ስታምር ቁጭ ራሱን ማርያምን ቁጭ ራሱን ኤኒዌይስ መብሩክ ብለንሻል። እኔ ማግባቱን አላውቅም ብቻ እንጃ ከአባ በፊት ማለት ነው። እሺ ችግር የለም፣ ስለሱ እንመለስበታለን። አሁን እሺ ሀያት ባለ ጉዳዩ ሀያት እሺ የምትይው ምን አዲስ ነገር አለና? የሆነች ልጅ ኢቃማ ያላት ነገ እከስላችኋለሁኝ ሄጅ ራሴ ኃላፊነቱን ወስጄ ብላናለች። እሺ የሆነ አዲስ ነገር ያለው እና ደግሞ በጣም ሁላችሁንም አመሰግናለሁ። ሳርዬ አላህ ኸይር ጀዛችሁን ይክፈላችሁ። እናንተ ባትተባበሩኝ ምንም ነገር ማግኘት አልችልም ነበር። እሺ በጣም አመሰግናለሁ። አንድ ጊዜ ነጃትን ፎቶ ልታገኙ ልትችላላችሁ። የማን ነበረ ስሟ? ቅድሟ ፎቶ አለኝ ግን ማረጋገጥ እፈልጋለሁ። ማንኛው ያቺ የእሱ ወገን ሆና ስትከራከር የነበረችው ራህማ ነው ስሟ? ራህመት ነው ስሟ? አዎ ራህመት ናት ስሟ። እሺ የራህመትን ፎቶ ልታገኙልኝ ትችላላችሁ? እስኪ ያስፈልጋለሁ። እኔ ብፈልግ አጥቼ ነው ምንም ስለማላውቃቸው ወደታች አሉት። የተወሰነ በቃ ከራህመት ጋር ጓደኛ የሆኑ እንደዚህ ተቀራራቢ የሆኑ ታውቂያለሽ? ምንም አላውቅም እኔ እሷ ብቻ ናት እዛ ያለችው ማውቃት። ዚነት ብቻ ናት ይቺ የተደበደበችው ብቻ ናት ዘመዴ። እነሱ እሷ ናት የምታውቃቸው እንጂ እኔ አላውቃቸው። ጥሩ። ዚነት ማለት እንደዚህ ጓደኛ የላትም? ሌላ ጓደኛ የላትም ዚነት? እነዚሁ ናቸው ጓደኞች። መታ ለእኛ የደወለችልን እና የነገረችን ብቻ ናት ጓደኛዋ። ሌሎቹ ያው ጓደኛ ቢሆንም አሁን ላይ የላቸው አለመሆናቸው። መታ የነገረቻችሁ የት አለች? ያቺ ቅድም እኮ መታ ተናግራለች። አይሻ የምትባለዋ እሷ ነው። ኦኬ አይሻ እንደምንም ብላ ሌላ ፎቶ ልሰጠኝ ትችላለች?
እሷ የሰውየውንም እየፈለገች አላገኘችውም ነበር። ይሄ ቢላል ባይተባበረን ኖሮ ምንም ሊልኩላት አልቻሉም። ከሷ ወገን ስለሆነች ይኸው የእሱን አገኘን። እሺ ሳርዬ፣ ወይም በእናንተ ጥረት ነው ሳርዬ፣ በእናንተ ጥረት ነው እንጂ ያገኘ ነው። በውስጥ ለውስጥ ማንም አይልክልንም። ዝም ባንወጣ ኖሮ የትኛው ሚስት ነው ጋይስ የምትፈልጉት እናንተ? የትኛው ሚስት ነው የምትፈልጉት? የኦዚ ሚስት። አዎ እሺ፣ ጠይቂ ሰኒ ደግሞ የኦዚ ሚስት ጻፊ። ኖ ነጃትን እኮ ነው የሚሉት። ነጃትማ አዲስ መርዶ አለባት። የልጁን እናት እኮ የልጁን እናትማ እሱ መጥቶ ነው እንግዲህ የሚነግረን ቢላል። ምክንያቱም እኛ ነጃትንም አሳልፈን አንሰጥም። እህታችን ናት። ነገ ብትጎዳስ? ቢላል አይሰማም? ይሰማል። የዚህ የሰውዬ ሚስቱ ፎቶ አለ። እኔ እሱን ብጠይቁት እኔን አያውቀኝም። እኔ በሰው ነው ያገኘሁት። እኔ የማውቀው በግንባር ነው ወላሂ። እሱን የማውቀው እኔ ቤታቸው ምናምን እኔ አናጺ የነበርኩ ቤት ስሰራ በሰፈራቸው ስለሚሄድ ነው እንጂ እሱ እኔን አያውቀኝም። ራሱ ሰውየው ማለት ነው። እኔ እኮ ፎቶ ኑሮኝ ምናምን አይደለም። ከሰው ተቀብዬ ሰው በሰው እየተደዋወልኩ ማለት ነው። አይ ሳሪ፣ ቢላልም በቃ ከዚህ ውስጥ እናስወጣው። ቢላል በጣም ነው የምናመሰግነው። ራስክን ጠብቅ። በዛ ላይ ደግሞ አይዞ አንተ የህዝብ ፎቶውን ይላክልሽ፣ ችግር የለም። ቢላል ላክልን። እዚህም ስክሪንሻት አድርገነዋል። በቃ ስክሪንሻት ስለተደረገ ችግር የለውም። ሰኒ ስክሪንሻት አድርጊ። አሁን እኮ እሱማ እንተሸር ሀቢብቲ እንተሸር ከላስ በቃ ቢላል ባለ ፎቶ እኮ ማሩ ቤት ቁጭ ብሎ እያወራ ነው። ሳሪ ያውራ ናና ፎቶ ይነሳ ሀቁን ተናገር ቢባል ሳራ ቤት እንዳትገባ ብለው ከለከሉት። ምንም አያስፈልገንም እንዳይመጣ ተውና ይሻልሃል። ተው እንዳይመጣ ፎቶ እንለጥፋለን። አሁን በቃ እንለጥፋለን። ፎቶ ይቀርጹታል። ሌላ ሀዘን ተሰማ። ልጅ አለው፣ ሌላ ሚስት አለው። እንዴ እኛ ነጃትን አሳልፈን አንሰጥም እንዴ? ምን ሆነሽ? ነጃት መሄድ የለም አሳልፈን አንሰጥሽ በፍጹም። እኔ ልክልሻለሁ። መታመን ለራስ ነው። የማንን ፎቶ ነው የምትልክልኝ? ውዷ የማንን ፎቶ ልትልክልኝ ነው? የማንን ፎቶ ላኪልኝ? የማንን ፎቶ ነው የምትልክልኝ? እሺ አዚዛዬ ለእንትና ደዊ። አሁን እመጣለሁ ያለችው ማን ነበረች? አይሻ ግቢ እኮ ብያት ነበረ። እሪልኝ አሻ፣ ወይ ደግሞ ቁጥሯን ስጭ። እሺ ልደውልላት። ልደውልላት ቁጥሯን ዋትሳፕ ላይ። ኦኬ እሺ። ሳኒ የልጁን እናት ፈልግ። ሰኒ ወይ ጀስትስ የሚባለው የጻፈው ኮመንት ነጃት ባገባች በሳምንቷ እንጀራ እናት ሆና ቁጭ አለች። ቢላሉጣ ካላት ሰኒ ደግሞ ቪዲዮውን ከፍቶ ይሄው ልጅ ነው እያወራ ነው። በእናትሽ ሌላ ስልክ አለሽ? ሳሪ የለኝም። ባላገሯ የዘሜ እህት መታለች። ቅድም ፈልገሻት ነበር። በቃ አገኘኋት። ነጁ ምን አጥፍታለሁ እያለች ስለወለለ አገኘኋት። እኔ የምልሽ ሰላም፣ የአካውንቱን ንገሪኝ። ዝም ብዬ ሰርች ላድርገው ከላይ የገባበትን። ስሟ ማን ነበረ? ማሩ የሚላለልሽ ከሳራ ቀጥሎ ነው። ላይ የአይሻ ቁጥር ነው ማሩ። አዎ ማሉ ጋር አገሩ የሚባለው እሱ ቤት ነው ያለው። ከሳራ ቀጥሎ ግቢ ላይ ውስጥ ነው። አይመጣልኝም። ዩዘር ኔሙ ማን ነው? ሄደም ወይነ ሰውዬ ይቅርታ የምጠይቀው ምንም ውስጥ እጁ ከሌለበት ሳሪ የራሱ መጥቶ ራሱን ነፃ ያውጣ። አዎ ሀኒ፣ ያለበለዚያ ሚስቱ ትመጣለች፣ የልጁ እናት። ረቺ ነጁ የምትባለው ቅድም እሪ ስትላል ነበር። የታ ለምን አታመጣውም ተኝቷል ብላ ነበር። ውሸታሞች ናቸው ሁሉ።
አለበለዚያ ደግሞ የልጁን እናት እናመጣና ነጁን ከጣውንቷ ጋር እናስተዋውቃታል። ሀኒ ግን ግፍሽ በጌታ። አረ ሳሪ ግን ውሃ ጠጪ በእናትሽ። ምን እናድርግ? ቅድም እኮ ሀኒ እኔና አንቺ አንግባባም አለች። እውነት ነው አንግባባም እንዴ ብለን ሳሪ ለምን ውሃ አትጠጪም? ኧረ ሀኒዬ ልተኛ ነው። አይሻ ካለሽ መግባት ትችላለሽ። አይሻ ካለሽ መግባት ትችላለሽ ከመውጣታችን በፊት። ግቢ ብያት ነበር እኮ ቁጥር ሰጥቻት ይህን ጻፊ ብያት በዛው ጠፋች። ፈሪዎች ናቸው በነገራችን ላይ ወላሂ ፈሪዎች። ማይንዶም ሸክስያ ችግር የለም እነሱ ራሱ ሁለቱ ነው እንዲህ ሲደበድባት ምን አባታ ሳራ የሆነ የተደበቀ ነገር ያለ እየመሰለኝ ነው። ማለት ቅድም ቢላል ከንግግሩ እንደተረዳሁት ከሆነ ማለት ነው እቤቱ እየሄድኩ ነው ስለው እቤቱ ብትሄጂም ማንም የለም አለኝ። ገባሽ? ከ40 ደቂቃ ነው ከ30 ደቂቃ በኋላ ወዲያው የፈጠነ ፎቶውን አወጣለሁ አለ። ስለዚህ እኔ እየመሰለኝ ያለው ቢላል ጋር የሆነ ነገር አለ፣ ይሄ ልጅ ጋር የሆነ ነገር አለ። በሚገባ እርግጠኛ ሆኜ የምናገረው ነገር ማለት ነው። ምክንያቱም ቢላል እንዳለው አሁን ላይ ቤቱ ምንም ነገር የለም። ያኛውን በር ደግሞ ለመክፈት እየተታገሉ ነው፣ ግን ደግሞ እየተሰበረላቸው አይደለም። ስለዚህ ቢላል የምታና በደንብ ይታያል። ባሏ ምን ብሏል መሰለሽ? ባሏ ምን ብሏል መሰለሽ? ይሄ አንድ ክፍል ቤት አለ የሚባለው በቀላሉ የሚሰበር አይደለም፣ ሀዲድ ነው ብሏል ባሏ ራሱ። ኦኬ አዎ፣ ግን የሚከፈት ነገር አለው። የሚከፈተው በሰንሰለት ነው የታሰረው ዙሪያው በሩ ማለት ነው። እና እስቲል ባለቤቴም እየነገረኝ ነው ቢላል የሚያውቀው ነገር አለ አንድ፣ ሁለተኛ ደግሞ ነጃትን የምታውቀው ነገር አለ፣ ሶስተኛ አሁን የተለጠፈው ልጅ ይሄ አዲሱ ልጅ ሳይሆን ሰኒ የለጠፈችው ልጅ፣ ሶስቱ በደንብ የሚያውቁት የተያያዘ ሰንሰለት አለ። ስለዚህ ሶስቱም በደንብ መጣራት አለባቸው። የሆነ የተደበቀ አዲስ ነገር አለ እኮ። እኛ የምንፈልገው አሁን ደግሞ የእንትና ፎቶ ነው፣ የዚች የነጃትን ፎቶ፣ እሱን ነው የምፈልገው፣ የነጃትን ፎቶ። ምንድን ነው እያሳየሽን ያለው ሰኒ? ሰኒ ምንድን ነው እያሳየሽን ያለ ነው ሰኒ? ማለት ከሳሪ ቤት ሄዶ እኔ አይደለሁም ምንድነው ችግርሽ ብሎ ሳሪን በራሱ ይጠይቅ። ነፃነቱ ታወጀ። እኔ እኮ የሚገርመኝ ሳሪ ምን ስለሆነች ነው? ቆይ እስኪ ያልገደሉ ሰገዳ ነው ብላ ምታጅ እንጂ አሁን ፎቶ